የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ አድማጮቻችን። ዛሬ ረቡዕ የካቲት 19 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ረቡዕ የካቲት 19 ቀን 1932 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ የዛሬ ዝግጅታችንን በዜና እንጀምራለን። ከዜናው በማስከተልም ሁለት ከፍኖተ ዴሞክራሲ ዝግጅት ክፍል የቀረቡ ሀተታዎችን በተከታታይ አቅርበን የዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ተማሪዎች የሶስተኛ ዓመት ትምህርታቸውን ሲያጠናቅቁ ለአንድ ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮ ተግባራዊ እንደሚሆን መግለጹን ተከትሎ ሰኞ ህዳር 8 ቀን በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማት ጀምረዋል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከል አምቦ፣ አሩሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡ እና ድሬዳዋ ዩኒቨርሲቲዎች ይገኙበታል። ተማሪዎች የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም በሚል ተቃውሟቸውን ሲያሰሙ ውለዋል። አገዛዙ በነዳጅ ምርቶች ላይ የጣለው አጠቃላይ የ30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ ይሆናል ተባለ። በነዳጅ ምርቶች ላይ የሚጣለው አዲሱ ግብር 15 በመቶ ተጨማሪ እሴት ወይም ቫት ታክስን እና 15 በመቶ ደግሞ ኤክሳይዝ ታክስን ወይም ቀረጥን ያካተተ ነው። ከአንድ ወር በኋላ ይህንኑ ታክስ መሰብሰብ እንደሚጀመርም ዘገባው ጠቅሷል። ጭማሪው በሸቀጦች ላይ ከፍተኛ የዋጋ ጭማሪ እንደሚያስከትልና ግሽበቱንም እንደሚያባብሰው ባለሙያዎች ስጋታቸውን ከወዲሁ ገልጸዋል። በጃቢ ጠናን ወረዳ ንጹሃን በአሰቃቂ ሁኔታ ተገደሉ። የቴዎድሮስ ዕዝ ጃቢ ጠናን ወረዳ ክፍለ ጦር አካል በሆነው በቢታው ሻለቃ በሚያስተዳድረው አብድጎማ ቀጠና አሸባሪው ኃይል እንቅስቃሴ ያደረገ ቢሆንም ሁሉም የቢታው ሻለቃ ልጆች ክንድ መቋቋም ያቃተው አረመኔው ፋሽስቱና ጡት ቆራጩ አገዛዝ ንጹሃንን በአደባባይ ረሽነዋል። ጡት ቆራጩ አገዛዝ ሰራዊት የመጣበት ዓላማ ሳይሳካለት ሲቀር ምንም አይነት ከትግሉ ጋር ግንኙነት የሌላቸውን 3 ግለሰቦችን በመረሸን አረመናዊ ተግባሩን ፈጽሟል። ሰሜን ወሎ ዞን ቆቦ ከተማ እየተፈጸመ ያለው የመሬት ወረራን አስመልክቶ ከሚኒልክ ህዝብ ማስጠንቀቂያ ተሰጠ። በሁለንተናዊ አቅሙ አከርካሪው የተመታው አገር አፍራሹ ፋሽስቱ የብልጽግና አገዛዝ በተለይ ደግሞ በገንዘብ አቅሙ በከፍተኛ ሁኔታ የተዳከመ መሆኑ ዓለም ያወቀው አደባባይ ሀቅ ሆኗል። ከዚህ ጋር ተያይዞም በአማራ ህዝብ ሀብትና ገንዘብ የአማራ ህዝብ ላይ ዘር ማጥፋት እየፈጸመ ያለው አገዛዙ የደረሰበትን ከፍተኛ የገንዘብ ችግር ለማስታገስ በከፍተኛ ደረጃ የህዝብ ሀብትን የሆነ መሬት ወረራ ላይ ዘረፋ እያካሄደ ይገኛል። በዚህም በርካታ የቤት አማራ አካባቢዎች የመሬት ወረራን ተጠናክሮ መቀጠሉን በተደጋጋሚ መግለጫ ያሳወቅን ሲሆን አሁንም ተጠናክሮ የቀጠለው ሰሜን ወሎ ዞን ቆቦ ከተማ በአደባባይ የሚታወቅ የህዝብ የሆኑ መሬቶችን ለጨረታ ማቅረባቸውን አንዳንዶቹም በአገር አፍራሽ ሆድ አደር ካድሮችና የጸጥታ ሰዎች ስግብግብ ባለሀብቶችና ህገወጥ ደላላዎች ትብብር ጥምረት ውስጥ ለውጥም የተሸጡም እንዳሉ ለማረጋገጥ ተችሏል። ቆቦ ከተማ በተጠቀሱት ጸረ አማራ ኃይሎች ለዘረፋ የታጩትና የተዘረፈው በድብቅ የተሸጡ ያሉ ቦታዎች በአደባባይ የሚታወቁና የህዝብ ሀብቶች ሲሆኑ እነዚህም ቆቦ ከተማ ሁለገብ አዳራሽ፣ ቆቦ ከተማ እህል ሰብል፣ ቆቦ ጌራና ሸለቆ መስሪያ ቤት፣ ቆቦ ከተማ መናኸሪያና ከተማ ፖሊስ ጣቢያ እንዲሁም ከተማ እርሻ ምርምር፣ ከተማ ሰኞ ገበያ እና ቅዳሜ ገበያ፣ የድሮ ቴሌ። እነዚህ የተዘረዘሩትና ሌሎች መሰል በስም ያልተጠቀሱ የህዝብ ሀብት ሲሆኑ
የከተማ መሬቶች የገንዘብ አቅሙ በተዳከመውና ያገዛዙ መንግስት ሰራተኛ ደሞዝ መክፈል ያቃተው የብልጽግናው ቡድን ህዝባችንን በጅምላ ለመጨፍጨፍ ለሚያስጨፈጭፉ ሚሊሻና አድማ ብተና የደሞዝ መክፈያ እንዲሁም የሴተኛ ካድሬዎች ሆድ መሙያ ሊሆን እንደማይገባ በጽኑ እናምናለን። ስለሆነም ከወዲሁ ተጫራቾች ነገ ልትነጠቁ እንደምትችሉና እርምጃ ሊወሰድባችሁ መሆኑን አውቃችሁ ራሳችሁን ከዚህ እኩይ ዓላማ እንድትነጥሉ የሚል መልእክት ተላልፏል። ጠላትና ወዳጃችንን በአግባቡ የምንመዘግብ መሪዎች እስከሆን ድረስ በአማራ ስም እየማሉ ለገዳዮቻችን የሚገረዱትን ሁሉ በታሪክ እንፋርዳቸዋለን ሲሉ የአማራ ታጋዮች ገለጹ። የጊዜ ጉዳይ እንጂ አማራነት በደም የጸናና በትውልድ ዘንድ መዳኛ ሆኖ ብሔራዊ ጥቅማችንን እናስከብረዋለን። የዛሬ 7 ዓመት ገደማ በጥቂቶች የጀመርነው አብዮት ዛሬ ወደ አጥቂነት መሸጋገሩ አይረሳም። ትግላችን በአማራ በኢትዮጵያ ሰማይ ስር አባቶቻችን በሰሯት ሀገር ላይ ከሌሎች ብሔር ብሔረሰቦች ጋር እኩል የህልውና መብት እንዲረጋገጥ ሲሆን የትግላችን ባለቤት ያልሆኑ ነገር ግን ደግሞ ለጠላት በትር የሚያቀብሉትንስ ምን ማድረግ ይቻላል? አውቆ የተኛን ቢቀሰቅሱት እንደሚባለው ሆኖ ነው። ጥገኛ ባለሀብቶችና ሰናዳሪውን አማራ ግን የት እናድርገው? በየበረንዳው ከንፈር እየመጠጠ በብልጽግና ቢሮ አካባቢ ሲጎተት የሚለውን የትውልድ ዕዳና በቤተ ክርስቲያን ውስጥ መሽጎ ህዝባችንን አሳልፎ የሚሰጥ ሰናዳሪ ሊቅን ከሊኑ ጋር የሚታረቀው መቼ ይሆን? ስለ እውነት የሚታገሉና ለእውነት ቆመናል ሲል የነበሩ ስውር ያገዛዙ አገልጋዮች መቼ ይሆን ከግዞት ቀንበር የሚመለሱት? በአማራ ስም የሚነግዱ ሰናዳሪዎች ደግሞ በቁስና በማቴሪያል ራስ ከድ በመሆን ድመው ማንነታቸውን ተጠይፈዋል። ይህ ደግሞ በማንነት ቀውስ ውስጥ የስነ ልቦና የበታችነትን እንዲቀበሉ ከማድረግ ባለፈሉና የተመሰከረ በቁስ ደረጃ ከፍተኛ ኪሳራ ያደርሳልም ተብሏል። ነው በዚያ በቃ ለውጥ አለ ይሉናል ሰማን እንጂ አላየን ባላገርኛ እንጂ እንዳለነው አለን ሙቀጫና ወፍጮ ቁናና እንስራ እያላገጡብን። ኃይሉ ገብረ ዮሐንስ ገሞራው 1983 ዓመተ ምህረት የለውጥ አስተዳደር የኢትዮጵያ መንግስት የኢትዮጵያ ጠቅላይ ሚኒስትርና መሰል ቡትቶን ካፋችን ከጽሁፋችን ማንም አያገኝም። የኢትዮጵያ አይደሉምና ህዝብ የጠየቀውን መሰረታዊ ለውጥ አደናቀፉ እንጂ አላመጡምና ለኢትዮጵያ የቆሙ አይደሉምና ወያኔን የኢትዮጵያ መንግስት ያሉ አሁንም ያን ቢደግሙ ያዳቆነ ሰይጣን ያሰኝባቸዋል እንጂ አሁንም ቀባጣሪ ከመሆን አያመልጡም። የወያኔ ሌፍተናንት ኮሎኔል የሚመራውን አገዛዝ የሹሞቹ ያልነው የባዕድ ሹም በመሆኑና ሚናውም በህዝብ ላይ እንደ እብሪተኛ ሹም ማላገጥ በመሆኑ ነው። እልከኛና አክራሪ ይሉናል ሹሞቹ። ለስላሳ መሆን አገርን አሳልፎ መስጠት ሲሆንብን ብንከርና ለኢትዮጵያ ብንቆም ሲያንሰን ነው።
የጽንፈኞቹ አገዛዝ ኢትዮጵያ ነኝ ብሎ ሊያደናገር ሲጥር ስላጋለጥነው ነው። ስለ ሀገርና ለውጥ የሚያወሱት ሁሉ የወፍ ቋንቋ ከመሆን አለማለፉን ገና ከጠዋቱ ስላሳወቅንባቸው ነው። ኢትዮጵያን የሚለውን ሰንደቅ እያውለበለበ መቼም ቢሆን መች ለትምክህት ሆነ ጠባብነት ሰለባ ያልሆነው ሀገሩን በከርስ ያልቀየረው ኢህአፓ ስለሆነ በድርጅቱ ላይ መዝመቱ አማራጭ የለሽ ጉዞ ሆኖባቸዋል። በዚህም መስክ ቢሆን ስምሪታቸው የሐሳብ ፍጭት ሳይሆን ሐቅን ቀብሮ ውሸትን ባቁማዳ ሆኖ ይገኛል። ከፋሽስቱ ደርግ ቅጥፈቶች ተበድረው ዋሽተዋል። በፊደል ተጋደሉ አሉን። ድርጅቱ ሳይመሰረት 6 ዓመት በፊት ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ መታገል የጀመረ ቡድን መኖሩን ሸፋፍነው ድርጅቱ አስገነጠለ አሉን። ያልተዋሸ የለም። ይህ ያልተቋረጠ የመተርተር ዘመቻ ዛሬም የቀጠለው ሕዝብን አደናግሮ ዘረኛ ስርዓቱን ለማስቀጠል ስለተነሱና ይህንንም ስላጋለጥንባቸው ነው። የሐሰት ኢህአፓ እስከ መፈብረክም ጀምረው መጨረሻቸው ምን እንደሚሆን ማወቅ ለትዝብት ዳርገዋል። ምን ለውጥ አመጡ? የእርቅና ሰላም፣ የፍቅርና መሰል ጫጫታ በአገራችን ፖለቲካ ሚናቸው ገለባ የሆኑ ቡድኖችን አቀፍን ለማለት ሲሆን የድርጊታቸው ወርቁ ትርጉም ግን በዚህ ሽፋን ጽንፈኞችን፣ ዘረኞችን ጋብዞ በአገራችንና ሕዝብ ላይ ለማሰማራት መሆኑንም በጊዜው ያጋለጥነው ነው። ባለሜንጫዎችና የአስመራ ኦሮሞዎችን ማቀፍ ሲጀመር የወገን ጠንቀቅን ጩኸት አሰምተንም ነበር። አክራሪ መባልን ነው ያተረፍነው። ለውጥ ተባለ እንጂ ልናየው ልንጨብጠው አልቻልንም። እስከ ዛሬ የግፉ ጽዋ ሞልቶ ፈሰሰ እንጂ ሲጎድል አላየንም። ዛሬ ኢትዮጵያ 3 ሚሊዮን ሕዝብ የተፈናቀለባት፣ በዚህም የዓለምን ክብረ ወሰን ያለፈች ሆና ትገኛለች። ዘር ማጽዳት የተባለው ወንጀል በሰፊው በሥራ ላይ ውሏል። ዛሬ ሹሞቹ በአጣዬ ለገጣፎ ወዘተ ወንጀል ፈጻሚዎቹ ተደርሶባቸዋል የሚሉት ይህንንም ሽፋን አድርጎ ከአማራው መሳሪያ ለመንጠቅ ነው መባሉ ያለውን ጥርጣሬ ጉልህ አድርጎታል። የቡራዩንና ሌሎችን እርምጃ የገፋፉት ኢትዮጵያዊነት ሱሳችን ነው ብለው ሳያፍሩ የቀጠፉ ለመሆናቸው በቂ ማስረጃ አለ። ለድለላ ያህል እስረኞችን ፈታን ቢሉም በዋና ደረጃ የራሳቸውን ብሔር እስረኞች በብዛት ፈቱ እንጂ አሁንም ፖለቲካ እስረኞች እንደታገቱ ወይም ደብዛቸው እንደጠፋ ነው። ሕዝብን ለስቃይ እየዳረገው ቅጥ ያጣ የኑሮ ውድነት ባሰበት እንጂ አልቀነሰም። የሀገር ሀብትን ተቋሞች ለባዕዳን ለመሸጥ ሩጫ ቢታይም የሀገርን ኢኮኖሚ በሚረዳ መንግስት ፈሰስ ሊያቀርቡ ዝግጁ የሆኑ ባዕዳን አይታዩም። ሕዝብ የጠየቀው የሽግግር ሂደት ቢጀመር ቢሞከር ኖሮ የለውጥ ከርቤ ሸተተን ለማለት በተነሳን ነበር። የሆነው ግን ማን የወያኔን ሕጎች ነክቶ ልናፈርስ ሳይሆን ልናስቀጥል ነው የመጣነው ድፋታ ነው። ሹሙም ቀቢጸ ተስፋው በጠናበት ልክ ሕዝብን በጅምላም ሆነ በየሙያው መዝለፍ መጀመሩም ለውጥ ከተባለ ቆይቷል። በማያውቀው መስክ ሁሉ የሲቪል ሰርቪስ ኮሌጅ መሳቂያ ዲግሪ ባልሰጠው ዕውቀት አዋቂ ነኝ ብሎ ይህ ደርሶ ላይችል ስለ ፖለቲካም ኢኮኖሚም የሚለፍፈው መሳቂያ እያደረገው ነው። የወያኔን የበላይነት በኦህዴድ የበላይነት ሊተኩ ተነሱ እንጂ የሀገር አንድነትና የሕዝብን የዴሞክራሲ ፍላጎት ሊያሟሉ የመጡ አለመሆናቸው ዛሬ አለምንም ጥርጥር ታይቷል። ዛሬ በኢትዮጵያ የሚያዘው የሚታሰረው የሚጠቃው ማን እንደሆነ ሕዝብ አይቷል። መፍትሄውን ፈልጎ ህልውናውን እንዳይጠብቅ ዛሬም ለሹሞቹ እንዲገብርና እነሱንም እንዲለምን የሚወተውቱ ዝምባሞች አሉ። በላቡ ጥሮ ግሮ ያስተማራቸውን ሕዝብ የከዱ የዘመኑ ኃይለ ሥላሴ ጉግሳዎች ለሕዝብ ታግሎ ከተሰዋው ጀግና ትውልድ ተገቢውን ተመክሮ ትጥቁ እንዳያደርግ የዚያን ትውልድና ድርጅቱን ታሪክ ይበርዛሉ፣ ጥላሸት ይቀባሉ። ለዝቅጠታቸው አይነታ ምሳሌ ኢህአፓ የመጀመሪያው ህብረ ብሔር ኢትዮጵያዊ ድርጅት ጸረ አማራ፣ ጸረ ትግሬ፣ ጸረ ኦሮሞ ነው ሊሉት የሞከሩት ነው። በፖለቲካ የመጀመሪያው ትምህርት ፖለቲከኞች፣ ድርጅቶች፣ መሪዎች የተባሉት ስለራሳቸው የሚሰጡትን ግምትና ውዳሴ አለማመንና ከግብራቸው ተነስቶ ማንነታቸውንም መወሰል ያሻል የሚለው ነው። መልከጥፉ በስም ይሸፋፈናል የተባለውን መርሳት አይገባም። ራሳቸውን ተራማጅ
ዴሞክራሲያዊ ህዝባዊና ሰርቶ አደራዊ ያሉት ሁሉ ያቆሙትን ፋሽስታዊ ዘረኛ አገዛዝ አይተናል። ደማችንን አፍሰንም ኖረናቸዋል። ሹሙ ኢትዮጵያን የመሰለች ክቡር አገር እመራለሁ ከሚል የማይጠበቅ ውሸትና መቅለስለስ ከማሳየትና ህዝብን ከማሳፈር ባሻገር ይህ ነው የሚባል የረባ እርምጃ ላለመውሰዱ ህዝብ ምስክር ነው። ስለ ለውጥ ተወሳ እንጂ ለውጥ አልታየም። እንደ ደርግ ዶሮ አሽካኩ እንጂ ደቃቅ እንቁላልንም ሲጥሉ ለማየት አልታደልንም። ቡና የለም እንጂ ውሃማ ቢኖር አገዛዝ ባዕዳን ያገለግለናል ብለው ያመጡብን አገዛዝ ነውና አሁንም ቢሆን በዋና መልኩ ይዋሹለታል፣ ይሸፋፍኑለታል። ብዙ ባዕዳን መንግስታት ከጥንት ጀምሮ ኢትዮጵያን እንደሚጠሉ ደግሞ የማያውቅ ካለ ቅጥረኛና ባንዳ ብቻ ነው። ዘረኞቹ ሽሞች የወንጀል መሳሪያቸው የሆነውን ቄሮ የሚሉትን ደም የጠማው ቡድናቸውን በንጹህ ህዝብ ላይ አሰማርተዋል። ማየትና መታዘብ የተገደድነውም የሚዘገንን ሆኗል። የከፈቱት ያጋንንት ሰንዱቅ ግን ሹሞቹን ተመልሶ የሚያደባያቸው ሊሆን እንደሚችል ግልጽ ነው። ጥላቻን አንግበው ጠባብና ዘረኛ ሆነው ሊያጠፉት የማይችሉትን ህዝብ ለማጥፋት መንፈራገጥ፣ መላላጥና መጥፋትን ላያቸው ላይ የሚያመጣ ይሆናል ብንል ነብይነት አይደለም። እንዳንዳንዶቹ ወላጅ የነገረን ትንግርትም አይደለም። የታሪክ ሐቅና ህግ ነው። ይህንን መገንዘብ በጊዜ መቀበል ለዘረኞቹ ሊጠቅማቸው ይችላል። አውቆ የተኛን ለመቀስቀስ ወያኔ እስከ ፓስተርነት ያደረሰውን ሰይጣን ስለ ሀገርና ህዝብ ለመስበክ ፍላጎትም ጅልነትም የለንም። ዘረኞቹ የሚወገዱት በህዝባዊ አመጽና ትግል እንጂ በመለላ ወይም ልመናና ምክርም ሊሆን አይችልም። ይህን በመገንዘብ ለቆራጥ ጽኑ አመጽና ትግል ማዘጋጀት፣ መደራጀትና መታገልም ይጠበቅብናል። ይቻላልም። ኃይል የህዝብ ነው የተባለው ዛሬም ሐቅ ነው። የታባዩና በኃይላቸው የተመኩ አምባገነኖች ሆኑ ዘረኞች በህዝብ ቆራጥና የጋራ ትግል እንደሚወገዱ በራሳችንም ተጋድሎ ያረጋገጥነው ነው። ኢትዮጵያዊነት ያሸንፋል። ጉልቻ ቢለዋወጥ ወጥ አያጣፍጥም። የተለምዶ አባባል ይሁን እንጂ ይበልጥ የሰመረበት ዘመን አሁን ነው። ህዝብ ያለቀ ዲሞክራሲን እንዲለማመድ ነው ብለን ዝም ያልነው የሚሉ ፌዘኛ መሪዎች ነን ባዮች የታዩበት ዘመን በመሆኑ ገዳይ በአደባባይ የሚንጎማለልበት የሟች ዘመድ የተለምዶ ቀረርቶን ከመቀደም ይሻላል ማስቀደም የሚልበት ጊዜ ላይ እንድንደርስ አድርጎናል። ጉልቻን መለዋወጡ ሳይሆን አቀማመጡን ማስተካከል፣ አቀማመሩን ማዋሃዱ ላይ ነው ቁም ነገሩ። ወጥን ለማጣፈጥ ስኳርም ይሁን ሎሚ ጨውን መተካት አይቻለውም። ሺህ ጊዜ ቢጨመቅ ሎሚ ወጥን ያኮመጥጥ እንጂ ሊያሳምረው አይችልም። መኮምጠጥ ደግሞ ማንገሽገሽን ያስከትላልና ደግ አይደለም። የፈለገውን ያህል በገዢዎች ቢናቅ ህዝብ የሚፈልገውን ያውቃል። በመሆኑም ነው ለመብቱ ለነጻነቱ ሲታገል የኖረው የሚታገለው። የኢትዮጵያ ህዝብ በዚህ በኩል የተመሰከረለት ድል አድራጊ ህዝብ ነው። ነጻነቱን አያስደፍርም። ይሁን እንጂ በአስነሳዮች በሐሰተኞች ሲጠቃ መኖሩ ደግሞ አሌ የሚባል ነገር አይደለም።
በባንዳ በፊርማቶሪ ብዙ ተጎድቷል። እስካሁንም ያለቀቀው ችግር በመሆኑ በአወናባጆች ተደናግሮና ፈዞ ሲመለከት ጊዜ መውሰዱ እየጎዳው ነውና በአስቸኳይ ሊነቃ ይገባል። የኢትዮጵያ ሕዝብ በዘመናት ሁሉ ለልማትና ለእድገት የሚያስብበት ዘመን ገጥሞት አያውቅም። ከጦርነት ወደ ጦርነት ሲተላለፍ ቤትና ንብረቱን ጥሎ ወርተራ በመቆም ድንበሩን ሲያስከብር የኖረ ሕዝብ ነው። ሀገሩ መላ ኢትዮጵያ ናት። የኔ ነው የሚለው የተለየ ስፍራ የለውም። ኢትዮጵያዊ የሀገር ምድሩ ሁሉ በሁሉም ለሁሉም ሆና እንድትቆይ የታገለ ሕዝብ በመሆኑ የግል ጥሪት የሚለው ነገር የለም። ከመሪዎች ጋር ሲቆራቆዝ የኖረው ለመብቱ ነው። መብቱ ደግሞ በጋራ የሚታይ ለአንድነቱ የሚጠቅም እንጂ በተናጠል ተዝረክርኮ የሚቀር ጥያቄ አይደለም። የዛሬው የጎሰኞች ልፍስፍስ አስተሳሰብ እከሌ ከከሌ ሳይባል የሀገሪቱ ዜጎች በሞላ የታገሉለት የዜግነት ተጋድሎን ያላገናዘበ ነው። ጎሰኞች ለጥቅማቸው ሲሉ ከመንግስት ጋር እየተጎዳኙ ሲያጠቁትና ሲገሉት መከራን ችሎ የተዋደቀው የኢትዮጵያ ወጣት እንጂ የጎሰኞች መንጋ አልነበረም። ይህ ደግሞ የኢትዮጵያዊነትን ጽኑ እምነት የሚያሳይና የአዲስ አበባን ወጣት ቅድሚያ መስዋዕትነት የሚመሰክር ነው። የጉልቻ ድንጋይን ከድንጋይ ለመለየት በመምረጥ በማገለባበጥ ጊዜ ከማጥፋት ውጪ ወጥን ለማጣፈጥ የሚቻልበትን መንገድ ለመሻት ሲቻል አልተስተዋለም። ጉልቻን መለዋወጡ ማገዶን ከመጨረስና መቆስቆሻ እንጨትን ጨምሮ ከማቀጣጠል ውጪ የፈየደው ነገር የለም። ጉልቻን በመምረጥ ሰበብ የሚባክን ጊዜ መቆጣጠር የባለሙያ ሰው ተግባር መሆኑ ሀቅ ቢሆንም እድሉን ባለማግኘት ከርሞ ጥጃ መባሉ አማራጭ አጥቷል። ለዚህ አይነቱ ውጥንቅጥ ፖለቲካ በተለይም ኢህአፓ በትግል የተፈተነ በትግሉ አባላቱን ያጣ እስከዛሬ ድረስም ትግሉን የቀጠለ ጠንካራ ኢትዮጵያዊ እምነት ያለው ድርጅትን አግልሎና ሴራ ጠምጥሞ ሸፋፍኖ ሊያርፍ መሞከር አጉል መዳከር መሆኑ ሊታወቅ በተገባ ነበር። ኢህአፓ የጉልቻ ድንጋይን በድንጋይ መተካቱ ወጥ ያጣፍጣል የሚል እምነት የለውም፣ ሌላ አማራጭ ከመፈለጉ ላይ እንጂ ተገቢውን ድንጋይ በተገቢው ስፍራ አስተካክሎ ከማዋል ላይ እንጂ። ዛሬ በየአካባቢው የሚታየው መተራመስ የተፈጠረው አዲሱ ሹም በሚከተለው የወያኔ ፖሊሲ ነው። ለውጥ አለ እያለ ሰው ሁሉ እንዲዋዛ የለውጡን ጥቅም በተስፋ ሰንቆ እንዲይዝ ህዝብን ሲማጸን ዲሞክራሲ የፈራረሰ ግድግዳን ኖራ እንደመቀባት ያለ አድርጎ እንዲመለከተው ለማድረግ በመጣር ነው። ቁም ነገሩ ግን የኢትዮጵያ ፖለቲካ በዜጎቿ ፍላጎትና እምነት ላይ ተመርኩዞ የሚመሰረት እንጂ በባዕዳን የውሳኔ መብት የሚሰጥ አይሆንም። ሐቁ ያለው የዘር ፖለቲካ ለኢትዮጵያውያን አይጠቅምም። አስመሳይ አሳሳች ፖለቲከኛ ለኢትዮጵያ አልበጃትም፣ ወደፊትም አይበጃትም። ሲጎዳት የኖረ በመሆኑ መቅረት ያለበት ጉዳይ ነው። ዛሬ ኢትዮጵያ ለዝርፋ የሚሽቀዳደሙባት ሀገር ሆናለች። ጀግኖች በደማቸው ያስከበሯት ሀገር መሆኗ አንዳንዶች በፌዝ መልክ የሚሳለቁበት ነገር ሲሆን እየተስተዋለ ነው። በዚህም የሞት ሽረት ኢትዮጵያን የማቆየት ትግል ውስጥ እያንዳንዱ ኢትዮጵያዊ ድርሻ አለው። በዋዛ በፈዛዛ ሀገሩን መልቀቅ መቀጠልም የለበትም። መሰደድ፣ መፈናቀል የቸልተኝነት ውጤት ነው። ኢትዮጵያዊ በወሬ ፍብረካ መታለል አይኖርበትም። መስራት ያለበትን ማወቅ ግዴታው ነው። ለትግል ቆርጦ መነሳት የሀገርና የሕዝብን ነጻነት ማስገኘት ነውና ከማይረባ ትርምስና ከፕሮፓጋንዳ ንሆለልነት ተቆጥቦ የዘመናት የትግልና የመስዋዕትነት ተሞክሮ ካለው በኢትዮጵያ ሕዝብ እምነቱ ጥርጥር የሌለበት አንጋፋው ፓርቲ ኢህአፓን በመቀላቀልና ሀገርን የማዳን ትግል በማድረግ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ጋር አብረን እንነሳ፣ አብረን እንራመድ። ድል የኢትዮጵያ ሕዝብ ነው። ቀድሞ ለፋሽስቶች ያጎነበስን ዛሬም ለቆጠኞች እንበረከክን የነጻነት ዋጋ ድንበር እስከዚያን በዘመን አስመርቅ ግንባርክን አሳየው 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 ግንባርክን አሳየው
ለመድብ ለፓርቲ ቀድሞ የታገለ ለቀይ ተፋላሚ ታግሎ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው